ብዙ ሴቶች ልጅ መውለድ እየፈለጉ እንዳይወልዱ ከሚያደርጓቸው የተለያዩ የመካንነት ችግሮች መካከል አንዱና ዋነኛው ፋሎፒያን ቲዩብ ብሎክድ የምንለው ነው። ይህ ፋሎፒያን ቲዩብ ብሎክድ የሚባለው በሴቶች የማህፀን ውስጥ ሁለት አይነት ቲዩቦች አሉ ወይም ደግሞ ሁለት አይነት ቱቦዎች አሉ፣ ሌፍት ኤንድ ራይት የሚባሉ። እነዚህ የማህፀን ቱቦዎች ሁለቱ ወይም ደግሞ አንዱ ብሎክድ በሚሆንበት ሰዓት የወንዱ የዘር ፈሳሽ ወደ ሴቷ የማህፀን ቱቦ ውስጥ በማለፍ እንቁላሉን ክራክ እንዳያደርግ ብሎክድ ያደርጋሉ ማለት ነው። እነዚህ የማህፀን ቱቦ መዘጋት በተለያዩ ምክንያቶች በተለያዩ ሴቶች ላይ ሊከሰት ይችላል። ከነዚህም መካከል በጊዜ ሳይታከም የቆየ ኢንፌክሽን፣ የቲቢ ኪኒን ሲወስዱ የነበሩ ሴቶች ካሉ፣ ከዛ በተጨማሪ ደግሞ ከመጠን ያለፈ ውፍረትም፣ እንዲሁም ደግሞ በብዙ ሴቶች ላይ ሃይድሮሳልፒንክስ የምንለው ወይም ደግሞ በማህፀን ቱቦ ውስጥ የሚከማች ፈሳሽ ሲሆን የወንዱ የዘር ፈሳሽ ወደ ሴቷ የማህፀን ቱቦ ገብቶ እንቁላሉን ክራክ እንዳያደርግ ብሎክድ ያደርገዋል ማለት ነው። እንግዲህ እነዚህን ችግሮች በተመለከተ ነው ዛሬ ይዤላችሁ የቀረብኩት። የማህፀን ቱቦ መዘጋትን ሊከፍቱ የሚችሉ በማዕከላችን የሚሰጡ የተለያዩ ኦርጋኒክ የሆኑ እጽዋቶች አሉ። በተለይ ደግሞ ማህፀን ብሎክድ የሆነባቸው ሴቶች ላይ ብዙ ጊዜ የሚታየው ግንኙነት ከተደረገ በኋላ ከሴቷ ብልት የወንዱ የዘር ፈሳሽ ወደ ውጭ የመፍሰስ ነገሮችን ያጋጥማል። ይህም ማለት ብሎክድ ስለሆነ ወደ ውስጥ የመግባት እድሉ ጠባብ ይሆናል ማለት ነው። እንግዲህ እነዚህን ችግሮች የተዘጋውን የማህፀን ቱቦ የምንከፍትባቸው በማዕከላችን የሚሰጡ 3 አይነት መድኃኒቶች አሉ። እነዚህ መድኃኒቶች አንዲት ሴት የወር አበባ ማየት ከጀመረችበት 7ኛው ቀን ወይም 4ኛ 5ኛ ቀን ካለቀ በኋላ በ2ና በ3ኛው ቀን ጀምሮ መውሰድ ትችላለች። የመጀመሪያው ክሊር ያደርጋል ወይም ደግሞ የተዘጋውን የማህፀን ቱቦ እንዲከፈት ነው የሚያደርገው። ሁለተኛው ጽንስ እንዲፈጠር ነው የሚያደርገው። ሶስተኛውና የመጨረሻው የተፈጠረው ጽንስ ረግቶ አግሪጌት ሆኖ እንዲቀመጥ ወይም ደግሞ ምንም አይነት አቦርሽን እንዳይከሰት ይከላከላል ማለት ነው። በዚህ መልኩ የመካንነት ችግርን መቅረፍ ይቻላል። አድራሻችን አዲስ አበባ ዓለም ባንክ ሰፈር ነው። ለበለጠ መረጃ በ0918 21 41 41 መደወልና ማማከር ይችላሉ። አመሰግናለሁ።